የኔ ፍቅር ምን ያህል እንደናፈቅሽኝ ግን ታውቂያለሽ? እኔም እኮ በጣም ነው ናፈቀኝ የኔ ፍቅር። ቁንጅና የኔን ሳኝ ይኸው በአንቺ ናፍቆት የተነሳ እህል ከበላው 3 ቀን አለፈኝ እኮ የኔ ማን። እንኳን የሸመተ ያረሰም አይችልም ሆዳ። ባይዘዌ አባዬ በኔና ባንተ ደስተኛ ስለሆነ ቤት ገዝቶልናል። አባትሽ ለኛ እንዴ? አባዬ ራሱ እኮ በኔና ባንቺ ግንኙነት በቃ ደስተኛ ከመሆኑ የተነሳ G+3 እና በቃ V8 ካልገዛው ብሎ እኮ እያስቸገረኝ ነበረ። የደሃ ቅንጡ ያፏጫል በምትሷል። አረ ሀገሬ ወዴት እየሄድሽ ነው? የሰርጋችን ወጪ አባዬ ስለሚሸፍን አባትን አትጨናነቁ በላቸው። እሺ አፈቅርሃለሁ። በቃ ባይ። እሺ እኔ ባይሽ ባይ። ሴት ከምትቀያየር ካልሲን አትቀይር። እግር ላይ ካዩት እኮ 6 ወር ሆነ። የካልሲ ቋንጣ አሁን እሱን የምንቀይርበት ጊዜ መጥቷል አባዬ። እንዴ አባቷ በኔና በሷ ግንኙነት ደስተኛ ነው። ቤት ገዝቶ ሰርጋችንን ወጪ ሁላ ሸፍኖ እየጠበቀን ነው እኮ ነው የምልህ አባዬ። መላክ የሆነ ልጅ ነው እኮ የወለድኩት። እንደምትወረኝ አውቅ ነበር። ታዲያ እንግዳችንን እንደዚህ ነው የምንቀበለው? የማይጠቅም ማሬ ማሮለላ አለልሻል ወየየ ነገላ አቤኔላ ላላላ ይበላ ሚሳይ ከጌሾ ወቀታ በርባሬ ነው የማይጠቅም ማሬ ማሮለላ አለልሻል ወየየ ነገላ አቤኔላ ላላላ ይበላ